ጋይስ አሁን ለኢትዮጵያ ሕዝብ ይሄን መብላት አለብህ፣ ይሄን መብላት የለብም፣ ለጤና ጥሩ ነው፣ ለጤና ጥሩ አይደለም ብሎ መምከር በቪዲዮ ፌር ነው? ፌር አይደለም። የምር አብዛኛው የኢትዮጵያ ሕዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደርሷል። በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለውም። ለማንኛውም ይህን ቪዲዮ ሳይቻችን ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንደ ስነ ምግብ ባለሙያ በፍጹም የማልበላቸው 3 ነገሮች፣ የመጀመሪያ የተጠበሱ ምግቦች ቺፕስ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ፣ ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ የምትመጡት እነዚህ ሽንቴ ምሪንዳ ነው የምትሉ ሰው የምሬ ነው። በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምር ተመልከት ብላ አባቴ ያገኘውን ብላ ማን ሆድ ባዶ ይጥላል። እኔም ሸክላ አልበላም። ማን ይገዛልኝ? ቢገዛል ራሱ ከነ ሸክላው ነው ዝበላው። ተመሳሳይ ነን እኮ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺ ለጤና ጥሩ አይደለም ብለሽ ነው ማትበይ። ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው። አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለሽ? በጾመኛ እንጀት ወዲና ታስጭብኝ የመላጣ ልቻ